ከ1 ሚሊዮን ብር ጀምሮ አፍሪካ ዩኒየን ያለው አፓርትመንታችን ላይ የቤት ባለቤት መሆን ይችላል። ሎኬሽኑ በጣም ፕራይም ሎኬሽኑ ለብዙ ሰፈሮችን ደግሞ አዋሳኝ ነው። ለልደታ፣ ለሜክሲኮ፣ ለቡልጋሪያ፣ ለሳር ቤት በ1 ሚሊዮን 400 ሺህ ብር ሙሉ ክፍያ የሱቅ ባለቤት መሆን ይችላል። መሀል ከተማ አፍሪካ ዩኒየን ጋር ሙሉ ለሙሉ በጣም ፐርፌክት በሆነ ሁኔታ ሁሉም ኢቭን ዲስፕሌይ ሳይቀር ሙሉ ናቸው። አትላስ አካባቢ ከሸገር ጀርባ የሚገኝ ሲሆን ሌክዠሪ የሚባል አፓርትመንት ነው። 30% የቤት ዋጋ ቅናሽ አድርገናል። ኦልሞስት 30% ከጠቅላላ ዋጋ ላይ ይወርዳል ማለት ነው። ለቡቲክ፣ ለካፌዎች፣ ለተለያዩ ፐርፐዞች ውለዋል። እዚህ አጠገባችን አፍሪካ ዩኒየን ይገኛል። ያ ማለት በጣም ሴፍሊ የምትኖርበት በጣም ለመኖርም ለመነገድም በጣም ምቹ የሆነ ሰፈር ነው ማለት ነው። ወደዚህ ስትሄድ ካናዳ ኤምባሲ ያለ፣ ቅድስተ ማርያም ዩኒቨርሲቲ፣ የተለያዩ መንግስታዊ ሆነ መንግስታዊ ያልሆኑ ድርጅቶች በሰፊውና በብዛት የሚገኙበት ሰፈር ነው። እያንዳንዱ ቤት ኢንዲቪጁዋል ካርታ ደርሰዋል። ካርታም እየሰጠን ያለ ነው። ቴራሱ ላይ ጂም፣ ስቲም፣ ስፓ፣ ኪድስ ዞንም አለው። ያ ማለት ለልጆች መጫወቻ መናፈሻ በደንብ አሪፍ ተደርጎ ይዘጋጅለታል። ሳውናው፣ ስቲሙ፣ ጂሙ፣ ክለብ ሃውሱ በሙሉ አሁንም እነዚህ አሚኒቲዎችን ያሟላል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። ለዛሬ ያዝንላችሁን ማለት በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በሪያሊቲ ሪል ስቴት ላይ አድርገናል። ሪያሊቲ ሪል ስቴት የተለያዩ ግንባታዎችን በመገንባት ለቤተሰቦች ወይ ደግሞ ለደንበኞች በማስረከብ ይታወቃል። አሁን ደግሞ የተለያዩ ግንባታዎችን ገንብቶ ለገበያ አብቅቷል። ስለዚህ ከነዛ ግንባታዎች ውስጥ ወይ ደግሞ ከነዛ ቤቶች ውስጥ እናንተ የምትፈልጉት ካለ ከዛ ላይ መግዛት የምትችሉበትን አማራጭ ለመፍጠር ድርጅቱ ድረስ ሄደን ቅኝት እናደርጋለን። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው ስለ ቢዝነስ ሚዲያ ቤተሰብ እንላለን። ይሄን በማድረግ እኛንም አበረታቱን። አብራችሁን ቆዩ። እንኳን ደህና መጣ። በድጋሚ እንኳን ደህና ቆያችሁን። እንግዲህ አንድ ወር ባልበለጠ ጊዜ አይደል? ኦፍ ኮርስ አንድ ወር አካባቢ ነው። በጣም ጥሩ እና በዚህ ቆይታችን ውስጥ ደግመን ተመልሰን መተናል። የመጣንበትን ምክንያት ላውንች የምናደርጋቸው አዳዲስ ሳይቶች ይኖራሉ ብላችሁናል። እናም ደግሞ የነበሩትን ስቶክ ነግራችሁን ነበርና አሁን ምን አዲስ ነገር አለ ለማለት ነው የመጣው። በጣም ጥሩ። አንድ ወር ሆነን ከተገናኘን አዲስ ነገር አለን። አንድ ወር አጭር ቢሆንም ብዙ አዲስ ነገሮች አሉ። ላስት ታይም አይ ቲንክ አንተም ቤተሰቦች አይተውት ይሆናል ብዬ አስባለሁኝ። የቦሌ ጋዜቦ ዲፕሎማት አፓርትመንት የምንለውን 100% ገንብተን እንዳጠናቀቅን ጥራቱንም አይታችሁት ነበር። እሱን አፓርትመንት አሁን ሽያጭ ሙሉ ለሙሉ ጨርሰናል። ፕላስ ደግሞ ቤቱን ለነዋሪዎቹ ከነ ካርታ አስረክበናል። አንድ አዲስ ነገር እሱ ነው። በተመሳሳይ ደግሞ ወደ ሳር ቤት ካናዳ ኤምባሲ ጋር ግንባታ ላይ የነበረ አፓርትመንት ነበረን። እሱም አሁን ለማስረከብ በዝግጅት ላይ ነው ያለነው። ኦልሬዲ ግንባታው ፊኒሺንግ ላይ ደርሰዋል። ካርታ አልነበራቸውም እያንዳንዱ። አሁን ግን እያንዳንዱ ቤት ኢንዲቪጁዋል ካርታ ደርሰዋል። ካርታም እየሰጠን ያለ ነው ለነዋሪ። ሁለቱ አዲስ ነገር ናቸው። በተጨማሪ ደግሞ አንድ ነገር ቃል ገብቼልህ ነበረ ያኔ በመጨረሻ ባወራንበት ሱቆችን ኤዩ ላይ ካሚንግሱን እንለቃለን የሚል ነበረ አዲስ ፕሮጀክት። አሁን እሱን ኦፊሻሊ ይለቀናል። ሪያሊቲ አምባሳደር ፕሮጀክት በሚል ስያሜ የንግድ ሱቆችና አፓርታማ የያዙትን ኤዩ መብራቱ ጋር በጣም ቆንጆ ሎኬሽን ላይ እሱን ለገበያ አውጥተናል፣ ለሽያጭ አውጥተናል። እንግዲህ ልክ ባለፈው እንዳየኸው እሱንም በአካል አይተህ ዊትነስ ታደርግልናለህ። በተጨማሪ ደግሞ አትላስ ላይ ፕሮጀክት ነበረን። አዲስ ፕሮጀክት ብለን ከ2 ወር በፊት የጀመርነው ፕሮጀክት ነበረ፣ ቁፋሮ ላይ ነበረ። እሱም ፕሮግረሱ ግንባታው ላይ በጣም ከፋል። በጣም ቆንጆ የግንባታ ለውጥ አለው። እሱም ፕሮግረስ ደግሞ እኔ ከምነግርህ አሁንም አንተ ሄደህ በአካል ቁፋሮ ላይ የነበረ ፕሮጀክት በ2 ወር ጊዜ ውስጥ ምን ላይ እንደደረሰ እሱን እንድታየው ጋብዛለሁ። እነዚህ አዳዲስ ነገሮች አሉ። ከዋጋ ጋር ደግሞ በተያያዘ አዲስ ነገሮች የያዝናቸው ደግሞ እነዚህን አዲስ ፕሮጀክቶች ጋር ተያይዞ ያወጣናቸው ትልልቅ ቅናሽ እና አከፋፈል ፓኬጆችን አወጣናል። ሪያሊቲ እሱን ደግሞ አይተው ከመጣ በኋላ በዝርዝር የምናየው ይሆናል ማለት ነው። በጣም ጥሩ። ያው እንግዲህ አንድ የምናየው አፍሪካ ህብረት ፊት ለፊት ያለውን ሳይታችሁን ነው። ሁለተኛው ደግሞ ኤሊት ፕሮጀክት የምንለው ቦሌ አትላስ የሚገኘውን አፓርትመንታችንን እሱንም ታየዋለህ ፕሮግረሱን። በጣም ጥሩ። የኛ ባለሙያዎች አሉ፣ ሽያጭ ባለሙያዎች አሉ፣ ሳይት ኢንጂነሮቻችን አሉ። እነሱ በደንብ እንዲያሳዩ ወደ እነሱ ጋብዛለሁ ማለት ነው። በጣም ጥሩ። እሺ፣ በጣም ነው የምናመሰግነው። እኔም አመሰግናለሁ። ያለው በአካል አይተህ እንግዲህ ምስክርነትን ሰጠናል። ጥሩ። ቴንክ ዩ ሶ ማች። አመሰግናለሁ።
ሰላም ሃይ ሰላም እንዴት ነህ? ሰላም ነህ? ሁሉ ሰላም እግዚአብሔር ይመስገን አለን ይመስገነው። እንግዲህ ወደ ሪያሊቲ ሪል ስቴት ስንመጣ ብዙ ጊዜ መኖሪያ ቤቶችን ነው የምናገኘውና ምናልባት ደግሞ በሱቅ አማራጭ ካለ ኦዲየንሶቻችንም የሚጠይቁን ጥያቄ ስለሆነ ሪያሊቲ ሱቅ ካለው የሚለው ልጠይቅሽ ብዬ። በጣም ጥሩ። እንግዲህ ስሜ ዘመነ ዮሐንስ ይባላል። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ በሰፊው ሪያሊቲ ፕላዛ ቦሌ ብራስ የሚገኘው ፕሮጀክት ኦልሬዲ የተጠናቀቀ ፕሮጀክት አስጎበኛለሁ። በተመሳሳይ ደግሞ አፍሪካ ህብረት ሳር ቤት እየደገምነው ስለሆነ ብዙ ሰዎች እዚህ ላይ ሱቅ ካለ በጣም ይጠይቁናል። ግን እኛ ኦልሞስት ቆይተናል ለተለያዩ ፐርፐዞች ካዋል ነው። ስለዚህ በከስተመሮቻችን ጥያቄ መሰረት እዚህ ጋር እስከ 4ኛ ሱቅ ይሆንና ከ5ኛ በላይ ቢሮዎች ናቸው። እዛ ጋር ደግሞ ከ5ኛ በላይ አፓርትመንት አድርገን እየደገምነው ነው ማለት ነው ያለነው። ይሄኛው አሁን እንግዲህ ዛሬ የምንገኝበት ሪያሊቲ ፕላዛ ቦሌ ብራስ የሚገኘው ፕሮጀክታችን ላይ ነው። ይሄንን ካጠናቀቅን ቆይተናል። ለተለያዩ ዘርፎች እንደምታዩ አለናል። ለቡቲክ፣ ለካፌዎች፣ ለተለያዩ ፐርፐዞች ውለዋል። በመሆኑም እዚህ ላይ በጣም ብዙ ከስተመሮች ሱቅ ካለ ብለው ይጠይቁን ነበረ። ስለዚህ በተመሳሳይ ጥራት እና ዴሊቨሪ አፍሪካ ህብረት ሳር ቤት ላይ እየደገምነው ነው። ምንድነው የሚለየው? አንደኛ ሳይቱ አፍሪካ ህብረት ጋር መሆኑና ሌላው ደግሞ ከግራውንድ እስከ 4ኛ እዚህ ላይ ሱቆች ናቸው። ከ5ኛ በላይ ደግሞ ቢሮዎች ናቸው እስከ 13ኛ ማለት ነው። ስለዚህ እዛኛው ፕሮጀክታችን ላይ ደግሞ እስከ 4ኛ ድረስ ሱቆች አድርገን ከ5ኛ እስከ 19ኛ ድረስ አፓርትመንቶችን ኢንክሉድ ያደረግንበት ሁኔታ ነው ያለው ማለት ነው። ስለዚህ በተመሳሳይ ጥራት ስለምንገነባው ስላለቀው ፕሮጀክታችን የተለያዩ መረጃዎችን እሰጥሃለሁ። በጣም ጥሩ። እንግዲህ ያው ይሄንን ራሱን በዚህ መልኩ የምትገነቡ ከሆነ እዚህ ጋር ያለው ሱቅ ምን ይመስላል የሚለው ዞር ዞር እያለን ማየት ከቻለን። ዞር ዞር እያለን በደንብ እንመልከታቸው። ጥሩ። እንግዲህ እንደምታየው ሪያሊቲ ላይ በጣም የሱቅ ዲማንድ አለ። ቦታውንም እንዲሁም ደግሞ ስምንም የገነባ ካምፓኒ ስለሆነ ማለት ነው። ስለዚህ እንደምታየው የተለያዩ ቡቲኮች፣ ካፌዎች፣ የሴት የወንድ አልባሳት፣ ጸጉር ቤቶች፣ የተለያዩ ባንኮች ኢቭን አሉ ማለት ነው። ስለዚህ በተመሳሳይ እዛኛው በደንብ ሱቅ ኢቭን ለባንክ ራሱ መርጅ እያደረጉ እንዲገዙ እያደረግን ያለ ነው ማለት ነው። ስለዚህ አንድ ሰው መጥቶ የተለያዩ ካሬዎችን መርጅ አድርጎም እንዲገዛ አመቻችተንለታል። ሰፊ ካሬ ለሚፈልግ ማለት ነው። ሙሉ ለሙሉ በጣም ፐርፌክት በሆነ ሁኔታ ሁሉም ኢቭን ዲስፕሌይ ሳይቀር ሙሉ ናቸው እዚህ ላይ ያሉት የሱቅ አማራጮች። ስለዚህ ይሄንኑ ሁኔታ ይሄንኑ ቫይብ ነው እዛ ጋር መድገም የምንፈልገው። እንግዲህ እንደምታየው እስከ 4ኛ የጥርስ ክሊኒክ አለ፣ ካፌዎች አሉ፣ የወንድ አልባሳት፣ የሴት አልባሳት፣ ጸጉር ቤቶች፣ የወንድ የሴት ኤቭሪቲንግ በሚባል ደረጃ ያጠቃለለ ሞል ነው ይሄኛው። ስለዚህ በተመሳሳይ ሁኔታ ከ200 ሺህ ብር ቅድመ ክፍያ ጀምሮ እዛኛው ላይ በትንሽዬ ካሬ ከ10 ካሬ ጀምሮ ኢንክሉድ አድርገን እስከ 85 ካሬ በጣም ትልልቅ ሱቆችንም ኢንክሉድ አድርገን ሽያጭ ጀምረናል በይፋ ማለት ነው። በጣም ጥሩ። ስለዚህ እንግዲህ ይሄ የቦሌ ብራሱ ሳይታችሁ ነው። በዚህ መልኩ ገንብታችሁ አስረከባችኋል። በጣም ደስ የሚል ነው። ይሄንን ራሱን እዛ እንገነባለን ብላችኋል። እዛኛው ሳይት ላይ ሄደን ማየት የምንችለው ነገር ካለ ደስ ይለናል። ምክንያቱም ይሄ ያለቀ ነው፣ ያኛው ደግሞ እናንተ ልገነቡ ያላችሁት ስለሆነ እሱን ማየት የምንችልበት ኦፕሽን ካለ በጣም ጥሩ። እንግዲህ አሁን ዛሬ እዚህ እንድትገኝ የፈለኩት ከዚህ በፊት ሰው ሪያሊቲ ሪል ስቴትን ላይክ ቤት ላይ ብቻ አተኩረን የምንሰራ ስለሚመስለው ነው። ይህንን የመሰለ መሀል ቦሌ ላይ ያስረከብነው ሪያሊቲ ፕላዛ የሚባል ኮሜርሻል እና ቢሮዎች እንዳለ እንድታየው ነው፣ ሞር ሪያሊስቲክ እንዲሆን። ስለዚህ ይህንኑ በተመሳሳይ ጥራት በተሻለ ደግሞ ዲዛይን ነው እየደገምን ያለ ነው። ስለዚህ የስራ ባልደረባይ እዛ ይጠብቃል። በሰፊው ደግሞ ያሉትን የካሬ አማራጭ፣ ያከፋፈል ሁኔታ እንዲሁም ሙሉ ለሙሉ ሳይቱ የሚገኝበትን ዲቴል ኢንፎርሜሽን ደግሞ የስራ ባልደረባይ ቃላብ ሙሉ መግለጫ ይሰጣል። ስለነበረን ጊዜ አመሰግናለሁ። እሺ፣ ከልብ እናመሰግናለን። ቴንክ ዩ። እሺ መስቀሌ እንኳን ደህና መጣህ። እንኳን ደህና ቆየህ። ቦሌ ብራስ የሚገኘውን የሪያሊቲ ፕላዛ የኮሜርሻል ቢልዲንግ ከስራ ባልደረባዬ ጋር በደንብ አድርገን እንደጎበኘህ ተስፋ አደርጋለሁ። ቃላብ እባላለሁ። በሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው የሪያሊቲ አምባሳደር ፕሮጀክት ላይ ነው። እዚህ አፍሪካ ዩኒየን የሚገኘውን ፕሮጀክታችንን በደንብ አስተዋውቀሃለሁ ማለት ነው። በጣም ጥሩ። እንግዲህ ቦሌ በነበረን ቆይታ እነዚህ ሳይቶች አንደር ኮንስትራክሽን መሆናቸውን ለመረዳት ችያለሁ። እሱንም ለማየት ነው እስከ ሳይት ድረስ የመጣሁት። አንተም ደግሞ እዚህ ጋር ያለው
ያለውን ነገር የኮንስትራክሽን ፕሮግረሱ ምን ያህል ግንባታ እዚህ ጋር እንደሚቀረን በምን ያህል ጊዜ ውስጥ ሊያልቅ እንደሚችል እናም ደግሞ ያለውን የኮንስትራክሽን ኳሊቲን ጭምር እንድትነግረኝ ነው። በጣም ጥሩ። እሺ አሁን እዚህ ላይ የሚገኘው ፕሮጀክታችን በውስጡ የሚይዘው ሱቆችና የመኖሪያ አፓርትመንቶችን ነው ማለት ነው። ከግራውንድ እስከ 4ኛ ድረስ ሱቆች ሲሆኑ ከ5ኛ ጀምሮ እስከ 19ኛ ድረስ ደግሞ ፒውር ሬዚደንስ ነው የሚሆነው ማለት ነው። በውስጡም ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ይይዛል። ሱቆቹ ደግሞ ከ10 ካሬ ጀምሮ እስከ 85 ካሬ ድረስ በውስጡ የሚያካትት ነው የሚሆነው ማለት ነው። እንዲሁም ሌላ ነገር የሚኖረው ደግሞ 4 ቤዝመንት ወደ ታች ይኖራል። ያ ቤዝመንት ለፓርኪንግ አገልግሎት የሚውል ይሆናል ማለት ነው። ከአራቱ ቤዝመንት ውስጥ አንደኛው ቤዝመንት ኮሜርሻል ውስጥ ለሚጠቀሙ ሰዎች የሚውል ይሆናል። 3ቱ ቤዝመንት ደግሞ ለነዋሪዎች የሚገለገሉበት ይሆናል ማለት ነው። በጣም ጥሩ። እንግዲህ እዚህ ጋር እንዳልከኝ G+19 ፕላስ ቴራስ ነው። ስለዚህ ኮሜርሻል እና ሬዚደንሻል አንድ ላይ የቀላቀለ ቢልዲንግ መሆኑን ነው ለመረዳት የቻልኩትና እዚህ ሳይት ላይ ይሄንን ሚክስድ ዩዝ ያ ማለት ኮሜርሻል እና መኖሪያ ቀላቅላችሁ ለመስራት ያስቻላችሁ ወይ ደግሞ ያጠናችሁ ጥናት እንዴት ነው? ኦኬ በጣም ጥሩ ጥያቄ ነው። ያው ይሄኛው ሎኬሽኑ በጣም ፕራይም ሎኬሽኑ ለብዙ ሰፈሮችን ደግሞ አዋሳኝ ነው። ለልደታ፣ ለሜክሲኮ፣ ለቡልጋሪያ፣ ለሳር ቤት በጣም አዋሳኝ የሆነ ሰፈር ስለሆነ በዛው ልክ ደግሞ በጣም ሀይ የሆነ የነዋሪ መጠን ያለው ነው። በጣም ብዙ ቤተሰቦች የሚኖሩበት በጣም ብዙ ሰፊ ሰፈር ስለሆነ ኮሜርሻል ማካተታችን እነዚህን ህዝቦች ያማከለ እንዲያደርግ ያደርገዋል ማለት ነው። በውስጡም ያው የባንኮች፣ ካፌዎች በጣም ለብዙ አገልግሎት የሚውሉ ሱቆች ስላሉ ነዋሪዎቹ በደንብ ጥሩ የሆነ እድል ይፈጥርላቸዋል ብለን እናስባለን። እንዲሁም ደግሞ በኮሪዶሩ የተነሳ የፓርኪንግ እጥረት ስለሚኖር ያን ታሳቢ በማድረግ 4 ቤዝመንት አለው። ከ4ቱ ቤዝመንት ደግሞ አንደኛው ቤዝመንት ሙሉ ኮሜርሻሉን ለሚጠቀሙ ሰዎች አገልግሎት የሚውል ነው የሚሆነው ማለት ነው። ኦኬ በጣም ጥሩ። ከዚህ በመቀጠል የሆነ ሰው ቤት ሲገዛ ሌላኛው ጥያቄ የሚሆነው አካባቢው ላይ ያለው የሴፍቲ ጉዳይ፣ የመሰረተ ልማት ጉዳይ ጥያቄ ውስጥ የማይገባ ነገር ነውና ይህንን አካባቢ ከሴፍቲ ከመሰረተ ልማት አንጻር ግለጽልኝ ብለህ እንዴት ነው? ኦኬ በጣም አሪፍ። ይህ ሰፈር ሲጀምር በጣም ፕራይም የሆነ ሎኬሽን ነው። እዚህ አጠገባችን አፍሪካ ዩኒየን ይገኛል። ያ ማለት በጣም ሴፍሊ የምትኖርበት በጣም ለመኖርም ለመነገድም በጣም ምቹ የሆነ ሰፈር ነው ማለት ነው። ወደዚህ ስትሄድ ካናዳ ኤምባሲ ያለ፣ ቅድስተ ማርያም ዩኒቨርሲቲ፣ የተለያዩ መንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶች በሰፊውና በብዛት የሚገኙበት ሰፈር ነው ማለት ነው። ያ በመሆኑ ደግሞ የዚህን አካባቢ ሆነ የዚህኛውን አፓርትመንት ዋጋ በደንብ ይጨምረዋል ማለት ነው። ያ ማለት ወክ እያደረግ ከፈለግ ወደ ብስራተ ገብርኤል መሄድ ትችላለህ። በዚህ በኩልም ወደ ሜክሲኮ መሄድ የምትችልበት አጋጣሚዎች ስላሉ ይህ ሰፈር በጣም ሴፍ እንደሆነ በዚህ መረዳት ትችላለህ። እንዲሁም ደግሞ እዚህ አካባቢ ላይ የተለያዩ መሰረተ ልማቶች ይገኛሉ። ትምህርት ቤቶች፣ ሆስፒታሎች፣ ሱፐርማርኬት፣ የተለያዩ መገልገያዎች ስላሉ የዚህ አካባቢ ላይ ለመኖርም ለመነገድም ብታስቡ ከዚህ አፓርትመንት ብትገዛ በደንብ ኳሊቲ የሆነ ላይፍ እንዲኖር ያስችላል ማለት ነው። በጣም ጥሩ። እሺ እንግዲህ እዚህ ጋር ዝቅተኛ የተባለው የካሬ አማራጭ ለሱቆቹም ለቤቶቹ ከፍተኛ የተባለውስ ምን ያህል ነው የሚለውን ሁለቱን እያነጻጸርክ ትጠቅስልኛል? በጣም ጥሩ። እሺ ከሱቆቹ ስንጀምር ከ10 ካሬ ጀምሮ እስከ 85 ካሬ ድረስ የሱቅ አማራጮችን ማግኘት ትችላለህ። ያ ማለት ደግሞ ከ200 ሺህ ብር ቅድመ ክፍያ ጀምሮ መግዛት ትችላለህ ማለት ነው። ወደ አፓርትመንቶቹ ስትመጣ ደግሞ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ነው የምናገኘው በተለያየ ካሬ አማራጭ ማለት ነው። ካሬዎቹ ከ90 ካሬ እስከ 206 ካሬ ድረስ በተለያየ የካሬና የዲዛይን አማራጭ አፓርትመንቶችን ማግኘት ትችላለህ ማለት ነው። ኦኬ በጣም ጥሩ። ስለዚህ ይህንን ያህል የካሬ አማራጭ ካለን ይህንን ፕሮጀክት ለመረከብ የሚወስድብን ጊዜ ምን ያህል ነው? እዚህ ለመድረስ ምን ያህል ጊዜ ወሰደባችሁ? በጣም ጥሩ። እሺ አሁን እዚህ ሽያጭም ኮንስትራክሽንም ከጀመርን ኦልሞስት 1 ወር ሊሞላል ነው አሁን። ከዚህ በኋላ ደግሞ 2 ዓመት እንፈልጋለን። G+19 ነው። G+19 ፕላስ ደግሞ ከ19 በላይ 20ኛው ላይ ቴራስ አለ። እሱን ቢልዲንግ ሰርቶ ለማጠናቀቅ 2 ዓመት ጊዜ እንፈልጋለን። በ2 ዓመት ጥንቅቅ አድርገን ሱቆችንም የመኖሪያ አፓርትመንቶችንም ለገዢ ደንበኞቻችን የምናስረክብ ነው የሚሆነው ማለት ነው። ሳይት ከመጣን አይቀር እያወራን ያለ ነው እየታየ ስላለው ነገር ስለሆነ ይህንን የእናንተን ግንባታ የኳሊቲ መጠኑን ሬት አድርግ ብትባል የሲሊንግ ሄይቱን፣ ሌሎች የማቴሪያል ሴሌክሽኑን እናም ደግሞ ዲዛይኑ ራሱ የሚኖረው ቪው ምን አይነት ነው የሚለውን መግለጽ የምንችልበት ሁኔታ ቢኖር በጣም ጥሩ። እሺ ሪል ስቴት ፕሮጀክቶችን ኮንስትራክት ሲያደርግ የራሱ የሆነ ስታንዳርድ አለው ማለት ነው። የኛውን ፕሮጀክታችን በዛው ስታንዳርድ ነው በኳሊቲ የሚሰራው። ግን ምንድነው በዲዛይን ደረጃ ራሱን አሻሽሎ ከፍ ብሎ ነው የመጣው። እዚህ ላይ የሰራተኛ ክፍል ይኖራል። ያ የሰራተኛ ክፍል ደግሞ ራሱን የቻለ ሻወር፣ ሽንት ቤት ለብቻው አንድ ላይ ይዘጋጅለታል ማለት ነው። እንዲሁም ደግሞ G+19 ነው። ከ19 በላይ 20ኛ ላይ ቴራስ አለው።
ቴራሱ ላይ የተለያዩ የሆኑ ፋሲሊቲዎችን አካቶ ነው ይዞ የመጣው። እነዛ ፋሲሊቲዎች ደግሞ ጂም፣ ስቲም፣ ስፓ እንዲሁም ደግሞ ኪድስ ዞንም አለው። ያ ማለት ለልጆች መጫወቻ መናፈሻ በደንብ አሪፍ ተደርጎ ይዘጋጅለታል ማለት ነው። ከዛ ባሻገር ደግሞ ወደ ሱቆቹ ስንመጣ ሱቆቹ በሰሚ ፊኒሽ ሳይሆን በፉል ፊኒሽ ጥንቅቅ አድርገን ሙሉ በሙሉ ሰርተን ነው ገንብተን ነው የምናስረክበው። ገዢዎች መጥተው ሲረከቡት ምንም አይነት የኮንስትራክሽን ወጪ አይኖርባቸው። ጀስት ማቴሪያላቸውን ብቻ ይዘው ገብተው ቀጥታ ወደ ስራ ነው የሚገቡት ማለት ነው። ሱቆቹ በፉል ፊኒሽድ ነው የሚቀርቡት? በፉል ፊኒሽድ ነው የሚቀርቡት። ኦኬ። የቤቶቹስ ጉዳይ? የቤቶቹ ጉዳይ እንዴት ነው? በሁለት አማራጭ ነው ይዘን የመጣ ነው። ደንበኛ የራሱ ቴስት ስለሚኖረው በራሱ ቴስት መስራት ከፈለገ በሴሚ ፊኒሽድ ይገዛል። የሪያሊቲን ስታንዳርድ ከፈለገ ደግሞ ሪያሊቲ ሪል ስቴት በፉል ፊኒሽድም በፉል ፈርኒሽድም አድርጎ ማቅረብ ይችላል ማለት ነው። ኦኬ በጣም ጥሩ። እንግዲህ እዚህ ጋር ምናልባት ያላነሳ ነው መነሳት አለበት ብለህ የምታስበው ነገር ካለ ትጠቅስልኛለህ። እሱን ከመጥቀስ በፊት ግን ያው ፕሮጀክት ከፕሮጀክት ከጊዜ ጊዜ የተሻለ ነገር ይመጣል ተብሎ ይታሰባል። ጊዜ ሲለወጥ አብሮ የምንለውጠው ነገር ይኖራልና እናንተ ከነበሩት ከቀድሞ ፕሮጀክታችሁ ይህንን ፕሮጀክት ለዩ ብትባሉ እዚህ ላይ የተለየ ነገር ነው ብላችሁ የምታስቡት ቫልዩ ምንድን ነው? ኦኬ የተለየ ነገር የምንለው ያው ከኳሊቲ አንጻር ምንም የተለየ ነገር አይኖርም። ከድሮ ጀምሮ የራሱ ስታንዳርድ አለው። በራሱ ስታንዳርድ ነው የሚሰራው። ግን በዲዛይን ዋይዝ ከመጣን ግን ይሄኛው ፕሮጀክታችን ጥሩ ዲዛይን ነው ብለን እናስባለን። ሌሎቹም በጣም ቆንጆ ቢሆኑም ይሄኛው ግን ጥሩ ነገር ይኖራል ብለን ያው ቅድም እንደነገርኩ ለሰራተኛ ክፍሎችም የራሱ የሆነ ሻወር፣ ሽንት ቤት ይኖረዋል። ቬንቲሌሽን፣ የሩም አሬንጅመንት ቆንጆ ተደርጎ ተሰርቷል። ከተማችን ላይ አሪፍ ከሚባሉ አርክቴክቶች አንዱ ጋር ነው ዲል አድርገን እየሰራን ያለ ነው ማለት ነው። ከዛ ባሻገር ግን ሚክስድ አፓርትመንት እስካሁን አልሰራንም። ያው የፖሊዮንም እንዳየኸው ሱቆችና ቢሮዎች ብቻ ነው ያሉት እንጂ አፓርትመንቶች የሉትም። ይሄኛው ግን ሱቆችና አፓርትመንቶችን መያዙ ለየት ያደርገዋል። እሱን አስባለሁ ማለት ነው። በጣም ጥሩ። እሺ ማጠቃለያ የምትለው ሀሳብ ካለ ንገረንና ሌላው እንግዲህ ቀጣይ ፕሮግራም ማጠቃለያ ያው ሙሉ በሙሉ ገልጫለሁ ብዬ አስባለሁ። ወደ ኦፊስ ስለምትሄዱ እዛ አለቆቻችን የዋጋውን ያከፋፈሉን የሁሉንም ነገር ስለሚያስረዷችሁ የቀረው መረጃ እዛ ማግኘት ትችላላችሁ ማለት ነው። በጣም ጥሩ። ከነበረን ጊዜ እኔም በጣም አመሰግናለሁ። መልካም ቀን። እሺ ቴንክ ዩ። ሰላም እንዴት ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን አለን ይመስገነው። እንግዲህ ስለ ቢዝነስ ሚዲያችን ቢሮአችሁ ላይ ቅኝት አድርገን ነበር። እናም ደግሞ ቢሮ በነበረን ቆይታ እዚህ ጋር ይሄ ሳይታችሁ በጣም በሚገርም ሁኔታ ፈጣን የሆነ ፕሮግረስ ማሳየቱን ነው የሰማነውና እዚህ ጋር ያለውን ነገር ያው ሳይት ላይ ስለሆን ካንተ እያንዳንዱን በምን ያህል ጊዜ ውስጥ እዚህ ልደርሱ እንደቻላችሁ ያለው የፕሮጀክት ሂደት ምን ይመስላል እና የሚቀረውስ ምን ያህል ነው? ምንስ ነው ከዚህ ፕሮጀክት የምንጠብቀው የሚለውን ነገር እንድትነግረን ነው። ራስን ከማስተዋወቅ ጀምረን። በጣም ጥሩ። አሁን ያለነው አትላስ ኤሊት ፕሮጀክት ላይ ነው። እኔ መለሰ እባላለሁ። በሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። ከዛሬ ወር ከ15 ቀን አካባቢ እንደዚሁ ተገናኝተን ነበር ከናንተ ጋር። የዛኔ ስናወራ ካስታወስክ ሾሪንግ ላይ ጨርሰን ፋውንዴሽን ላይ ነበር ያስረከብነው። የአትላሱን ስናወራ አዲስ ፕሮጀክት ነበረ G+10 የሆነ ሌክዠሪ የሆነ አፓርትመንት እያወራን ነበር። ስለዚህ ቃልን በተግባር ነውና እንደምትመለከተው ከሁለት ወር በኋላ 5ኛ ፍሎር ላይ ኦልሞስት እየደረስን ነው የምንገኘው። ይሄ ከጀርባ የምትመለከተው ፕሮጀክት አትላስ አካባቢ ከሸገር ጀርባ የሚገኝ ሲሆን ሌክዠሪ የሚባል አፓርትመንት ነው። ባለ 2 እና ባለ 3 መኝታ አማራጮች የነበሩት፣ ነገር ግን አሁን ባለ 2 መኝታ ሙሉ ለሙሉ ሶልድ አውት ነው። ባለ 3 መኝታ ብቻ ነው ያለን። እነሱም ደግሞ ትንሽ ሊሚት አለብን። ኦልሞስት ተሽጠው 8 ቤቶች ብቻ ናቸው የቀሩት። ስለዚህ ቦታውንም እንደምታየው ነው። አትላስ ተፈላጊ ለሬንታልም ለመኖርም አስፈላጊ ሰፈር ከመሆኑ አንፃር ቤቶቹ በስፋት እየተሸጡ ነው የሚገኙትና በፍሎር 3 አባወራ ብቻ ነው የያዘው። በሁለት ወር ውስጥ ብቻ 5ኛ ፍሎር ላይ ደርሰናል። ስለዚህ ባይፋር በዚህ አመት መጨረሻ ኦልሞስት ይጠናቀቃል የሚል ኤክስፔክቴሽን አለን ማለት ነው። በምን ያህል ጊዜ ውስጥ ነው ልጨርሱ ያሰባችሁት? አንድ አመት ያሰብነው በአንድ አመት ተኩል ነው። ነገር ግን አካሄዱ እንደምታየው የግንባታው ቅልጥፍና በሁለት ወር ውስጥ 5ኛ ፍሎር ከደረስን ቀጣዩን በዚህ አመት እንጨርሰዋለን የሚል ሀሳብ አለ ማለት ነው። ስለዚህ ኦልሞስት በዚህ አመት መጨረሻ ሙሉ ስትራክቸር ጨርሰን ወደ ፊኒሺንግ ስራ እንገባለን። በጣም ጥሩ። ኖርማሊ ያው ለማመን የሚከብድ ነው እየነገርከኝ ያለው ነገር። በሁለት ወር ጊዜ ውስጥ ይሄን ያህል ፍጥነት መሄድ 4 ፍሎር መሄድ ማለት ቀላል አይደለም በኮንስትራክሽኑም ስናቀውና ይሄ ደግሞ ኢቭን ጠባብ የምንለው አይነት ፕሮጀክት አይደለም፣ ሰፋ ያለ ፕሮጀክት ነው። እንዲህ የመፍጠኑ ሚስጥር ምንድነው?
ያው እንደዚህ መፍጠኑ ሚስጥር ምንድነው? ሪያሊቲ ሪል ስቴት እንግዲህ ከዚህ በፊትም ባለን ኤክስፔሪያንስ ለ10 ዓመታት ብዙ ፕሮጀክቶችን አስረክበናል። የመጣንበት ትሬንድ አለ። የተናገርነውን ነገር በቃላችን የምናስረክበው ታማኝነት እንዲሁም ደግሞ ዴሊቨሪ ታይምን አስማምተን የያዝን ካምፓኒ ነንና የመጣንበትም ትሬንድ እሱ ስለሆነ ይሄኛውንም የተለየ ሚስጥር የለውም። ያው በቃላችን መገኘት ነው። ፕሮጀክቶችን በአንድ አመት ወይ ደግሞ በ6 ወር ኦር እንደዚህ ሲሰሩ ያው አሁን እየሰማን ነው። ብዙ ፕሮጀክቶች ስፔሻሊ የመንግስት ፕሮጀክት ሲሆን እየሰማን ነው። በግለሰብ ደረጃ ፕሮጀክቶች እንደዚህ ፈጥነው ሲሰሩ የዛን ያህል የሚዘወተር ነገር አይደለም። እናንተ መቻሉን እያሳያችሁ ነው። በዚህ ጊዜ ውስጥ ይሄን ያህል ፍሎር በ2 ወር ውስጥ መስራት ከቻላችሁ ነው ሶ ይሄንን ፕሮጀክት በአንድ አመት ጊዜ ውስጥ ስታጠናቅቁ እያላችሁ ያላችሁት ደግሞ ምን ደግሞ ያለፈውን ነው እያላችሁ ነውና ሶ እዚህ ጋር እየደገሟችሁ ያላችሁት ኢሮፒያን ዩኒየን አጠገብ ያለውን ሙሉ በሙሉ ተጠናቆ ለባለቤቶቹ የተረከቡትን ሳይት ነው እዚህ ልደግሙ ያላችሁ። ኦኬ በጣም ጥሩ። ምናልባት እንግዲህ ያው ጊዜ ራሱ ለውጥ ነውና እዛ ጋር የሌለ እዚህ ጋር የሚኖር ነገር የጨመራችሁት ነገር የለም? ኦልሞስት ተመሳሳይ ነው። ብዙ ጊዜ ሪያሊቲ ያስተውለ ከሆነ አንድ ፕሮጀክት አስረክቦ ሌላኛውን ሲጀምር ልንደግመው ነው የሚለው። የደንበሉንም አይተ ከሆነ የአትላሱንም በተመሳሳይ ደስም ነው። ሁሉ ነገር ተመሳሳይ ነው። በፍሎር ብቻ ያኛው ጂ+10 ነው። እዚህኛው ላይ ብቻ 2 ፍሎር ብቻ ጨምረናል። ከዛ ውጭ አሚኒቲዎቹ ተመሳሳይ ናቸው። ጂም፣ ስቲም፣ ስፓ፣ ሳውና የተለያዩ አሚኒቲዎች አሉት። ግራውንድ ወተር፣ ስታንድ ባይ ጄነሬተር እነዚህ ሁሉ ለሪያሊቲ አዲስ አይደሉም። እሺ እንግዲህ ባለ 2 እና ባለ 3 መኝታ ነው ያልከኝ። ምናልባት እንግዲህ መኝታ ክፍሉ በራሱ የሚፈጥረው የካሬ ልዩነት ይኖራል ብዬ አስባለሁና ባለ 2ቱ ኦልሬዲ ተሽጦ ማለቁ እንዳለ ሆኖ ህንጻው ላይ ያለውን ስትራክቸር ለማወቅ እንዲረዳ አሁን ባለው መልኩ የካሬ አማራጩንና አካባቢው ላይ እነዚህ የካሬ አማራጮች ወይ ደግሞ ባለ 2ም ባለ 3ም ይከራይ ቢባል አንድ ሰው ከዚህ ያው ሰው ቤት ሲገዛ ዝም ብሎ ለመኖሪያ ብቻ ላይ ገዛ ይችላል። ኢንቨስትመንት ስለሆነ ማለት ነውና ለአከራይ ቢል በምን ያህል ያከራያል? ለሽጣውስ ቢል በምን ያህል መልሶ ይሸጣል ብላችሁ ታስባላችሁ? ጥሩ እንግዲህ አንድ ሰው ቤት ሲገዛ ወይ ሊያከራየው ነው ወይ ደግሞ ሊኖርበት ነው። ስለዚህ እዚህ ቦሌ አትላስ እንደመሆኑ መጠን ለሬንታል ነው በብዛት እየገዙ ያሉትና እስከ $3000 ነው እየተከራየ የሚገኘው። እዚህ በፊትም ነገር ነበረ ሰርተን ያስረከብናቸው ፕሮጀክቶች $3000 እና ከዛ በላይ ነው እየተከራዩ የሚገኙት። በጣም ጥሩ። ይሄ ከሆነ ይህንን ያህል ዋጋ ለማምጣት $3000 ለማከራየት አካባቢው ላይ የሆነ የተሻለና የተለየ ነገር መኖር አለበት። አንተ እንደ ሴልስ እዚህ አካባቢ ላይ ምን የተለየ ነገር ቢኖር ነው $3000 ቤት ሊከራይ የቻለው? የመጀመሪያው ነገር ያው ቦሌ ነው። ቦሌ አትላስ ሲሆን ደግሞ ከምንም በላይ የኤርፖርት እዚህ አካባቢ መኖር ነው። ሁለተኛ ደግሞ ዩሮፓ ዩኒየን እዚሁ አካባቢ ነው የሚገኘው። ያ ደግሞ የዲፕሎማቶች መንደር ያደርገዋል። ለሬንታሉም ከፍ ይላል። ሌላው ተጨማሪው አሁን በቅርቡ እየተጠናቀቀ የሚገኘው የአደይ አበባ ስቴዲየም ነው። እሱም ደግሞ በቅርቡ የአፍሪካ ዋንጫ እግር ኳስ ዋንጫ የሚዘጋጅ ስለሆነ የተለያዩ ሬንታል ቫልዩዎች ይኖሩታል ማለት ነው። በጣም ጥሩ። እንግዲህ ይሄን ያህል ካለ እነዚህ ምክንያቶች የዚህን ቤት ዋጋ ያ ማለት የኪራዩንም የሽያጩንም እንደሚጨምሩ ፕሩቭ ማድረግ ከተቻለ ያው ባለቤቶቹ ሞር ሊገዙ የሚፈልጉ ሰዎችም ይሄንን ዳታ በአካባቢው ላይ መቃኘት ይኖርባቸዋል ይችላሉም ብዬ አስባለሁ። ኤኒ ታይም ይቻላል። ያው አትላስ ነው የምንገኘው። የትኛውም ሰው መጥቶ ዳታ ቼክ ማድረግ ይችላል። እኛም ዝግጁ ነን ለዚህ። በጣም ጥሩ። እንግዲህ አሁን ባልከው ዋጋ የሚከራየውን ይህንን ቤት በምን ያህል ብር ነው የምንገዛው? ጥሩ ዋጋቸው እንግዲህ ዲቴል ያሉትን ነገሮች አለቃዬ ቢሮ ዲቴል ያሉትን ነገሮች ስለሚነግራችሁ ከሱ ጋር መነጋገር ይቻላል። ነገር ግን እንደ ሃይላይት ከ10% ጀምሮ ቀሪውን ደግሞ በአንድ አመት ተኩል የፕሮግረስ ክፍያ መጨረስ ይቻላል ማለት ነው። ስለዚህ እንደምታየው ፕሮግረሱ እዚህ ነው። ግን ከ10% ቅድመ ክፍያ ብቻ ጀምሮ መክፈል ይችላል። ኦኬ ቀሪውን በምን ያህል ጊዜ ውስጥ ነው የሚጨርሱ? በአንድ አመት ተኩል። በአንድ አመት ተኩል ያ ማለት ቤቱን እስኪረከቡ መክፈል ይችላል። እሺ ማጠቃለያ የምትለው ሀሳብ ካለ ንገረንና ከሌለ ደግሞ እንግዲህ ቀጣዩን ወደ ቢሮ ተመልሰን እናጠቃልላለን ማለት ነው። ያው እንግዲህ ሁሉም ነገር ተብሏል። እንግዲህ ለተመልካቾች ምንድነው ልል የምችለው እዚህ አካባቢ ግዙ፣ ኢንቨስት አድርጉ። የተሻለ ሬንታል ቫልዩ ያለው ሰፈር ነው። ሪያሊቲ ጋር ሲገዙ ደግሞ ቤት ብቻ አይደለም የምትገዙት እምነትንም ጭምር ነው፣ ቤተሰባዊነትም ጭምር ነው እና የምትገዙት። ተወዱታላችሁ። ስለመጣችሁም ደስ ብሎናል። ቴንክ ዩ ሶ ማች። እንኳን ደህና መጣህ ድጋሚ። እንኳን ደህና ቆያችሁ። እንግዲህ ዞር ብለን ተመልሰናል። ዞር አላችሁ። ሳይት ያደክማል መቼም
አድካሚ ነው ግን ደስ የሚል ነገር ስላየ ብዙ አረፈሻል። እስቲ ውስጥ ገብተን ደግሞ ዲቴል ነው። እሺ ይህ ነበር ቆይታ ጉብኝት። አሪፍ ጊዜ ነበረ። ሳይቶቹን ዞር ዞር ብለን ለማየት ሞክረናል። ኦኬ ባላችሁት መልኩ በጣም የሚገርም ፕሮግረስ ነው ያየነው። በጣም ጥሩ። የቴትና ያያችሁት ማለት ነው? ኤዩንና ኤዩ አምባሳደር ፕሮጀክታችንን ማለት ነው። አምባሳደር ፕሮጀክታችን እዛ ጋር ሱቆች መኖራቸውን እና ደግሞ ያው ቤቶች G+19 ትክክል እንደሱ እሱን አይተናል። ሌላ ደግሞ የአትላሱን ሳይታችሁንም አይተናል። በሁለት ወር ጊዜ ውስጥ 4 ፍሎር ሰርተናል ነው ያለኝ። ትክክል። አሁን ደግሞ 5ኛ ስላባችንን እየሰራን ያለን የሚገርም ፍጥነት ነው። ገርሞኝ እኔም ደጋግሜ ሳወራው ነበርና እኚህን ለማየት ይችላል። በጣም ጥሩ። እኛም እሱን አይተህ እንድትመሰክር ነው የታየ ነገር ይሻላል በሚል ነው አይታው አንተም ምስክርነትን እንድሰጠ ነው። በአጭር ጊዜ ነው እዚህ ጋር የደረስነው። 5 ስላብ ደርሰናል። ፎር ሹር በአንድ አመት ጊዜ ውስጥ ህንጻው ሙሉ ለሙሉ አጠናቀን ምናስረክበው ይሆናል። አይ ቲንክ 12ኛ ፕሮጀክቱ ይሆናል የሪያሊቲ አትላስን ስናስረክብ ማለት ነው። አፍሪካ ዩኒየን ያለውን በጣም ቆንጆ ቦታ ላይ ነው አይተዋል። መስቀለኛ መንገድ ላይ ነው ያለው። ለመኖሪያም ለኢንቨስትመንትም በጣም አዋጭ ቦታ ነው። ህንጻው 4 ቤዝመንት አለው። 4 ቤዝመንቶች አሉት። G+19 ነው። ቴራስ አለው። ልክ በሪያሊቲ የተለመዱት የጋራ መገልገያዎች አሁንም በድጋሚ እዚህ ላይ ይገኛል ማለት ነው። ሳውናው፣ ስቲሙ፣ ጂሙ፣ ክለባውሱ በሙሉ አሁንም ኤዩ ወይም አፍሪካ ዩኒየን ጋር ያለው የሪያሊቲ አምባሳደር ፕሮጀክት እነዚህ አሚኒቲዎችን ያሟላል። አሁን አዲስ ነገር የጨመርንበት ኪድ ዞኖች ይኖሩታል። ፕሌይግራውንድ አለው፣ ላይብረሪ አለው። ሶ በጣም ለሪክሬሽንም ምቹ የሆነ ነው። እዛ ጋር ደግሞ ልክ እዚህ አሁን ያለንበት ህንጻ ሪያሊቲ ፕላዛ ይባላል። ይሄኛው ህንጻ እኛ ቢሮአችን ያደረግንበት ልክ በዚህ ሞል ስታንዳርድ ዘመናዊ ሞል እዛው አፓርትመንት ላይ እየሰራን ነው። ሶ የንግድ ሱቅ ለሚፈልጉ ሰዎች በጣም ቆንጆ አዋጭ ኢንቨስትመንት እዛ ላይ አዘጋጅተናል ማለት ነው። ኢቭን እዚህ ጋር ይሄንን ሱቆቻችሁንም አይተናል። ሶ ይሄን ራሱን ነው ልንደግም ያለ ነው የሚልም ነው የሰማሁትና እስኪ እነዚህን ሱቆች እዛ ጋር በምን አይነት ሁኔታ ነው የምናገኘው? ከዋጋ አንፃር፣ ከካሬ አንፃር ቤቶቹስ እንዴት ነው ዋጋቸው? ስፔሲፊካሊ ዴሊቨሪ ታይማቸውና ምናልባት ደግሞ እንደ ኦፈር እናንተ እንደ ሪያሊቲ መጥቶ ለሚገዛ ሰው ያዘጋጃችሁት መልካም የሚባለው ኦፈርስ ምንድነው የሚሉትን ነገሮች ደግሞ ማውራት ብንችል በጣም ጥሩ። አፍሪካ ዩኒየን ወይም ሪያሊቲ አምባሳደር ፕሮጀክት ላይ ልክ ሪያሊቲ ፕላዛ ነው እንግዲህ ይሄኛው ህንጻ ከዛሬ 3 አመት በፊት በዚህ ጥራት ደረጃ ያስረከብነው ነው። ሶ አሁን የምንሰራው ደግሞ ከዚህ በጣም አፕግሬድ በሆነ መልኩ ነው እየሰራን ያለ ነው። በጣም ያልተጨናነቁ እጅግ ሞደርን የሆኑ ሱቆችን የያዙ ናቸው። ለተለያዩ አገልግሎት የሚሆን ለሱፐርማርኬት፣ ለካፌ፣ ለሬስቶራንት ፎር ኤቭሪ ሰርቪስ፣ ለኦፊስም የሚያገለግሉ ሾፖችን እዛ ላይ አዘጋጅተናል። ሶ ሚክስድ ዩዝ አፓርትመንት ነው። መኖሪያም አለው፣ የንግድ ሱቅም አለው። መኖሪያውን ዲስተርብ እንዳያደርግ በደንብ ፕራይቬሲ ላይ ፎከስ አድርገን ሰጥተናል። መግቢያቸው፣ ሪሴፕሽናቸው፣ ፓርኪንጉ እነዚህ በሙሉ የተለያየ ነው የሚሆነው ማለት ነው። ለነዋሪውና ለሞሉ ተጠቃሚዎች የተለያየ ነው የሚሆነው። ሶ እዛች ጋር ደግሞ መንግስት የሰራው ትልቅ ሞል አለ። ሜቢ ካያችሁት አፍሪካ ዩኒየን ጋር አጠገብ አለ። ትልቅ የፓርኪንግ ማቆሚያ አለ። ብዙ ጊዜ ሱቅ ሲገዛ የፓርኪንግ ኢሹ ነው የሚነሳው። እኛ ጋር በእርግጥ ቤዝመንት ላይ ሱቆችን አዘጋጅተናል። 4 ቤዝመንት ነው ያለን እንዳልኩ። ከዛ ባሻገር ግን ያ መንግስት ያዘጋጀው ከኮሪደር ጋር ተያይዞ ትልቅ ወደ 200 ባሶችን የሚይዝ ሞል አለ፣ ፕላዛ ነገር አለ። እሱ ራሱ ለዚህ እኛ ለምንገነባው ሞል በጣም መጋቢ ይሆናል። እዚህ ጋር ሱቅ የያዘ ሰው ብዙ አድቫንቴጅ ያገኛል ማለት ነው አካባቢ ላይ። አሁን ሱቆችን ምን አዘጋጅተናል መሰለ? ዲስፕሌይ እና የንግድ ሱቆችን ያዘጋጀ ነው። በሙሉ ፊኒሺንግ ነው ገምተን የምናስረክበው። ሱቆቹ ሴሚ ፊኒሽ አይደሉም፣ ፉል ፊኒሽ ነው የምናስረክባቸው። ከ2 አመት ባነሰ ጊዜ ውስጥ የምናስረክበው ይሆናል ሱቆቹን። ቤቱን ደግሞ በ2 አመት ውስጥ ዴሊቨር የሚደረግ ይሆናል ማለት ነው። እዛ ላይ የንግድ ሱቅ ከ10 ካሬ ጀምሮ አማራጭ አለን። 10 ካሬ፣ 20 ካሬ፣ 30፣ 40 ያለ እንደ ሰው በሚፈልገው ሰርቪስ ካሬዎቹ እየተለቀ ለፈለገው ሰርቪስ የሚጠቀምበትን የሱቅ አማራጮች አሉ። ቤቶቹ ላይ ደግሞ ካየን ከባለ 1 እስከ ባለ 3 መኝታ ድረስ አለን። ቤቶቹ በጣም የተሻለ ዲዛይን አላቸው። የሰራተኛ ክፍል፣ ስቶር፣ ላውንድሪ ሁሉ የተሟላላቸው ናቸው እያንዳንዱ ቤት። እነዚህ አማራጮች አሉን። ኦፈሩን ለጠየከን ግን አሁን ላይ የዋጋ ቅናሽ አለን። የንግድ ሱቆችም ላይ የመኖሪያ ቤቶችም ላይ እስከ 20% የዋጋ ቅናሽ አውጥተናል። ልክ ላስት ታይም ለቦሌ ጋዜቦ ለዲፕሎማት አፓርትመንት እንዳወጣ ነው ሁሉ አሁንም ለዚህ ፕሮጀክት ለአጭር ጊዜ የሚቆይ የ20% ቅናሽ አላቸው። ሁሉም ቤቶቹም
የንግድ ሱቆቹም አሉ። በተረፈ ደግሞ ቅድመ ክፍያ ከ10% ብቻ ነው የምንጠይቀው። አከፋፈሉ በ2 ዓመት ጊዜ በ6 ዙር ያለምንም ወለድ ወይም ኢንተረስት ፍሪ ሆኖ ከፍሎ የሚጨርሰው ምቹ አከፋፈል አማራጭ አለው ማለት ነው። ሶ እነዚህ አሉን። ሜቢ ዋጋ ግድ ከሆነ ዋጋም ልነግር ይችላል ማለት ነው። እንግዲህ በጣም ጥሩ የሆነ መረጃ ነው እየሰጣችሁኝ ያላችሁትና ዞር ዞር ብለን የሰማነውን ያየነውን ነገር ደግሞ ዋጋው ይሄን ያህል ነው ብንባል በጣም ደስ ይለናል። እሺ ያው ሰው ዋናው ዋጋ ነው ይላል። የኛ ቤት እንዳየኸው ነው። ቫልዩ በጣም ከፍ ያለ ነው። በጣም የአዲስ አበባ ልብ የሚባሉ ቦታዎች ላይ ነው ያለነው። ሴንተር ላይ ነው ያለነው። በጣም በሃይ ኳሊቲ ነው የሪያሊቲ ፕሮጀክቶች ከዚህ በፊት የሚያስረክብናቸው አሁንም የምናስረክበው ያንን ኳሊቲ ጠብቀን ነው የምንሄደው። ፕላስ የጋራ መገልገያዎችን በሙሉ አሉ። ቤዚክ ከሚባሉት ውጪኛ አልፈን ሳውናውም ጂሙ ስቲሙ ሁሉ ግዴታ ሆኗል ሪያሊቲ ላይ ማለት ነው። እንደ ቅንጦትም እየቆጠር ነው አይደለም። ሶ እነዚህን ታሳቢ ያደረገ ነው። ግን አሁን የመጣችሁበት የ20% ቅናሽ ስላለ ዋጋችን ቆንጆ የሚባል ዋጋ ነው ያለን። ከንግዱ ሱቁ ብንጀምር ለምሳሌ ሱቅ ጠቅላላ ዋጋ ቶታል ፕራይስ አንድ ሰው ሚኒመም ዳውን ፔመንት 10%ን ብቻ ከፍሎ የሚያገኘው ከ2 ሚሊዮን ብር ጀምሮ ዋጋ አለ። ጠቅላላ ዋጋ ከ2 ሚሊዮን ብር ጀምሮ ሶ which is ቅድመ ክፍያው 10% ነው። ያ ማለት 200,000 ብር ብቻ ከፍሎ የንግድ ሱቅ ሪያሊቲ አሁን በሚሰራው አምባሳደር ሞል ላይ የሱቅ ባለቤት መሆን ይችላል። ፕላስ ቅድመ ክፍያቸው ደግሞ ከፍ ለሚያደርጉ ከሆነ አሁን ያልኩን ከ2 ሚሊዮን ብርም እየወረደ ይሄዳል ማለት ነው። ግን ትንሿን ሚኒመም 10% ብቻ የሚከፍል ከሆነ ጠቅላላ ዋጋ ከ2 ሚሊዮን ብር ጀምሮ አለ። ኦኬ ምናልባት አወራረዱን ማወቅ እንችላለን? ምን ያህል ፐርሰንት ቢጨምር ነው ሰው ዲስካውንቱን የሚያገኘው እያለን በልክ ያስቀመጣችሁት ነገር ካለ 100 ለሚከፍል የዚህን ያህል 30 ለሚከፍል 50 ለሚከፍል የምትሉት ነገር ካለ? በጣም ቆንጆ ጥያቄ። ለምሳሌ 100% ለሚከፍል ግን ለአጭር ጊዜ ነው ያዘጋጀነው 30% የቤት ዋጋ ቅናሽ አድርገናል። ኦልሞስት 30% ከጠቅላላ ዋጋ ላይ ይወርዳል ማለት ነው። ኦኬ ለምሳሌ 2 ሚሊዮን ብንወስድ 1.4 ይሆናል ጠቅላላ ዋጋ። ሶ በ1 ሚሊዮን 400,000 ብር ሙሉ ክፍያ የሱቅ ባለቤት መሆን ይችላል ማለት ነው። መሀል ከተማ አፍሪካ ዩኒየን ጋር ማለት ነው። በተመሳሳይ ይሄ ነገር ለቤቱም ይሰራል ማለት ነው። ለአፓርትመንቶቹ አፓርትመንቱ አሁን በሚኒመም ዳውን ፔመንት ከሆነ ከ9 ሚሊዮን ብር ጀምሮ አማራጭ አለ። ጠቅላላ ዋጋ 9 ሚሊዮን ብር ጀምሮ ቅድመ ክፍያው ደግሞ ከ900,000 ወይም ከ1 ሚሊዮን ብር ስንት ካሬ ነው ማለት ነው? 9 ሚሊዮን 94 ካሬ ነው። ስለዚህ እሱን በ10% ቅድመ ክፍያ ከ1 ሚሊዮን ብር ቅድመ ክፍያ ጀምሮ የቤትም ባለቤት መሆን ይቻላል ማለት ነው። ሴም ቲንግ አሁን የ9 ሚሊዮን ብር ያልኩን 100% ለሚከፍል ሰው 30% ይወርዳል። ሶ የቤቱ ዋጋ ወደ 7 ነጥብ አካባቢ ይሆናል ማለት ነው። ዊዛውት ዲስካውንት ነው 9 ሚሊዮን 9 ሚሊዮን ዊዛውት ዲስካውንት ነው። ዲስካውንቱ ሲደረግ 30% ቅናሽ ማግኘት ይችላል ማለት ነው። ስለዚህ ይሄ ቅናሽ ለሱቆቹ ብቻ ሳይሆን ለአፓርትመንቶቹም ይሰራሉ ማለት ነው። በተመሳሳይ አፍሪካ ዩኒየን አምባሳደር ፕሮጀክታችን ላይም እንዲሁም ቦሌ አትላስ ላይ ላገኘው ዲስካውንቱ ይሰራል ማለት ነው። ሶ ቤት ደግሞ ለሚፈልግ ሰው ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ አፍሪካ ዩኒየን ያለው አፓርትመንታችን ላይ የቤት ባለቤት መሆን ይችላል። ቅድመ ክፍያ 1 ሚሊዮን ብር። the same thing እዛም 100% ለሚከፍል ሰው አጌን 30% የዋጋ ቅናሽ ያገኛል ማለት ነው። so 30% ቅናሽ ለሁሉም ቤቶች ለአጭር ጊዜ አዘጋጅተናል። 30 በጣም ብዙ ነው፣ ትልቅ ቅናሽ ነው። which is የቤቱ ሩቡ ይወርዳል እንደማለት ነው። 100% መክፈል ይቻላል። አይቀስ ብዬ በረጅም ጊዜ ልክፈል ለሚችል ደግሞ በ10% ብቻ ብሎኩንም ፍሎሩን መርጦ ቤቶች የሚያዝ ይችላል ማለት ነው። እንደዚህ አይነት ቆንጆ ኦፈሮችን አዘጋጅተናል ማለት ነው አዲሶቹ ፕሮጀክታችን ላይ። በጣም ጥሩ፣ በጣም ደስ ይላል። ምናልባት እንግዲህ ያልተጠቀሰ መጠቀስ አለበት ብላችሁ የምታስቡት ነገር ካለ እንደ ሪያሊቲ እሱን ጥቀስልንና ፕሮግራማችንን ወደ ማጠቃለል እንሂድ። በጣም ጥሩ። እንግዲህ ያው ብዙ ሰው ሪያሊቲን የሚመርጠው በእምነት ነው፣ በትረስት ነው። ራሳችንን ፕሩቭ አድርጋናል። በዚህ 9 ዓመት ውስጥ ከ8 ፕሮጀክቶችን በላይ አስረክበናል። ከረንትሊ ደግሞ 2 ፕሮጀክትን እያስረከብን ያለ ነው። ሪያሊቲ የሚታወቀው አሁን በጣም ብዙ ሰው ሪል ስቴት ላይ ፍርሃት ያለው ቤቴ በጊዜ አልረከብም የሚለው ነበረ። ሪያሊቲ እሱም በጣም ቀርፎታል። ኦልሞስት እኛ በስኬጁሉ አይደለም ከስኬጁል በፊት ነው እያስረከብን ያለ ነው። አሁንም ኦን ታይም ዴሊቨር እናደርጋለን። ለደንበኞችን ይህንን ማረጋገጫ እንሰጣለን። እናንተም ፕሮግረሱን አሁን አትላስ ላይ እንዳያችሁት ነው። አትላስ የ2 ዓመት ተኩል ፕሮጀክት ነው፣ በ1 ዓመት ውስጥ ሊጠናቀቅ ነው ማለት ነው። ኦን ታይም ዴሊቨሪያችን እንዳለ ነው። ኳሊቲያችን አሁንም ኳሊቲ ኮምፕሮማይዝ አናደርግም። በተረፈ ደግሞ አሚኒቲያችንን በየጊዜው እየጨመርን ነው ያለ ነው። ከሪያሊቲ ጋር የሚመጡ ደንበኞች ጥራትን የሚፈልጉ እምነትን የሚፈልጉ ይህንን ያገኛሉ ማለት ነው እኛ ጋር። ሌላ አዲስ ነገር ሊጨምርልህ የሚችለው ከዚህ በፊት ለመጀመሪያ ጊዜ ነው የምነግርህ ላንተ ሪያሊቲ አዲስ ፕሮጀክት ሊያወጣ ነው ፒያሳ ጋር
በጣም በአይነቱ ለየት ያለ ፕሮጀክት ፓላስ የምንለው ፕሮጀክት ነው የምናወጣው። በጣም ኢንተረስቲንግ የሆነ ፕሮጀክት ነው። እሱም በቅርብ ጊዜ ለሽያጭ እንደምንወጣ ቃል ገባላለሁ። ሜቢ ኔክስት በድጋሚ የምትመጣ ከሆነ እሱም ፕሮጀክት ለቀን ይሆናል። ሶ ባንተ ቤተሰቦች ካሉ ይሄንን ቪዲዮ የሚከታተሉ ፒያሳ ላይ በጣም አስገራሚ ፕሮጀክት ነው ያለን። ምናልባት ሪያሊቲ እስካሁን ከሰራቸው ሁሉ እጅጉ የላቀው ፕሮጀክት ነው የሚሆነው። እዛ ላይ ኢንተረስት ያሉ ሰዎች የንግድ ሱቅም እንዲሁም አፓርትመንት ቤቶችን ኮንታክት ሊያደርጉን ይችላሉ፣ እየተመዘገቡ ሊቆዩ ይችላሉ። ወደፊት ኦፊሻሊ አናውንስ እናደርገው ይሆናል ማለት ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ በጣም ሰፊ የሆነ መረጃ ነው እያገኘን ያለ ነው። የሰማነውን መረጃ ሰምተው በውጭ የሚኖሩ ትውልድ ኢትዮጵያውያን ዜጎቻችን ቤት መግዛት ቢፈልጉ በክፍለ ሀገር ያሉ ምናልባትም እዚሁ አዲስ አበባ ላይ በአካል መጥተው ላያገኙ የሚችሉ ሰዎች እንዴት ነው ከእናንተ ቤት መግዛት የሚችሉት? መስፈርቱስ ምንድን ነው? በጣም ጥሩ። የኛ ደንበኞች እንግዲህ 50% በውጭ የሚኖሩ ትውልድ ኢትዮጵያውያን ዲያስፖራዎች ናቸው። ብዙ ቤት ገዢዎቻችን 50% እነሱ ናቸው። እዚህ አዲስ አበባ ላይ የሌለ በቅርበት የሌለ ሩቅ ላሉ ደንበኞቻችን ብዙ ያመቻቸናቸው መንገዶች አሉ። አንደኛው እዚህ አገር ቤት ባለ ወኪላቸው መልኩ ከነሱ መግዛት ይችላሉ ማለት ነው ቤቱን። ሁለተኛው አማራጭ ደግሞ ወኪልም ሳያስፈልጋቸው እነሱም በአካል እዚህ መምጣት ሳያስፈልጋቸው በኢሜል ብቻ እና በዲኤችኤል አድራሻ ከኛ ቤቱን መግዛት ይችላሉ። በነገራችን ላይ ሙሉ መረጃ በቪዲዮ ኮልም ቤቱን ካሉበት ሆነው የሚያዩበትንም መንገድ አለን በደንብ። ከውጭ ሆነው ዳይሬክትሊ ኮንታክት ቢያደርግን እዛው ነው ቤቱን ግዢ መጨረስ ይችላሉ። በዚሁ አጋጣሚ ደግሞ ቅድም ካልነገርኩ ቅናሾች ትንሽ ለየት የሚል ደግሞ ለዲያስፖራ ፓኬጅም ያዘጋጀ ነው አለ። ራሱን የቻለ ዲያስፖራ ፓኬጅ የሚል ዲስካውንት አለ። በውጭ የሚኖሩ ትውልድ ኢትዮጵያውያን ወገኖቻችን ደግሞ እሱን ፓኬጅ በመጠቀም የቅናሹ ተጠቃሚ መሆን ይችላሉ ማለት ነው። ምናልባት የቅናሹ ልዩነት ሊታወቅ ይችላል። ውጭ ላሉ ኢትዮጵያውያን እዚሁ አገር ቤት የቤት ባለቤት የሚሆኑበትን ማበረታቻ የሚሆን ለየት ያለ የተወሰነ የዲያስፖራ ፓኬጅ በተለይ ደግሞ ከውጪ ከረንሲ ጋር ግዢ ለሚፈጽሙ ሰዎች ያዘጋጀነው ዲስካውንት ነው። ቅድም ከጠቀስነው 30% ከፍ ብለን የምንሰጠው ቅናሽ ይኖርናል ማለት ነው። እሺ፣ በጣም ጥሩ። ስልክ ቁጥርና አድራሻችሁን ደግሞ ብትነግሩ። በጣም ጥሩ። እዚህ ስክሪን ላይ እናስቀምጣለን ስልኮቻችንን። በሪያሊቲ ሪል ስቴት ብለው ይደውሉልን። ዝርዝር መረጃዎችን ካሉበት ሆነን እናደርሳለን። በተረፈ ደግሞ በሱ ደውለው ስምና ስልካቸውን እየሰጡ መመዝገብ ይችላሉ። የቅድመ ምዝገቢያ ማድረግም ይችላሉ ለፒያሳው ፕሮጀክት። ለዚህኛው ፕሮጀክት ደግሞ ዳይሬክትሊ ደውለው ዝርዝር መረጃውን እንሰጣቸዋለን ማለት ነው። ስክሪኑ ላይ እናስቀምጣለን። በጣም ጥሩ። በእውነቱ ሰፊ የሆነ ማብራሪያ ያለምንም መከልከል ስለሰጣችሁን ከልብ እናመሰግናለን። እኛም በጣም እናመሰግናለን መታችሁ ስላያችሁን። በድጋሚ እንገናኛለን። ቴንክ ዩ ሶ ማች። እናመሰግናለን። መልካም ጊዜ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝናላችሁን በሪል ስቴት ልማት ላይ የተሰማሩ ድርጅቶች ቅኝት በሪያሊቲ ሪል ስቴት ላይ ለማድረግ ችለናል። ባያችሁት መልኩ ደግሞ የተለያዩ ሳይቶችንም በመዞር ለመቃኘት ችለናል። እንዳየነው የተለያዩ ደረጃ ላይ ያሉ ግንባታዎችን እያደረጉ ነው። እናንተ እንደየፍላጎታችሁ ሱቅ የምትፈልጉ ሱቆችን፣ መኖሪያ ቤት የምትፈልጉ ደግሞ መኖሪያ ቤቶችን ባለው አማራጭ መርጣችሁ ከሽያጭ ባለሙያዎች ጋር መነጋገር ትችላላችሁ። የእነሱንም አድራሻ ስክሪን ላይ ስለምናስቀምጥ በመደወል ከነሱ ጋር ቆይታ አድርጉ እያለን ፕሮግራማችንን በዚሁ አጠቃለለን። እንዲህ አይነት ጠቃሚ መረጃን ከቦታው ሆኖ የሚያደርስላችሁ እኔ ስለ ቢዝነስ ሚዲያ ሰብስክራይብ ብታደርጉ ብዙ ታተርፉበታላችሁ። ይህን ፕሮግራም ስመራ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮን ነበረ። አብራችሁ ስለቆያችሁ በድጋሚ እናመሰግናለን።